ትላት ማለት ምንድነው? ትሎች ዘልያ ገዝቼ ስል ገዝቼ ልበላም። ሄሎ ወይዬና አማን ነው አለሁልሽ። እኔ የምልህ ዛሬ ለምን ጉቼን የቻይና ሬስቶራንት ወስደናት አብረን ምሳ ለምን አንበላም? በዛውም እሱ የሚለውን ሪአክሽን ነው ያለ። ደስ ይለኛል። በእናትህ እንዲያውም ደብሮኝ ነበረ። በቃ መጣን። እሺ ምንም በፎቶ የማየው ነገር የለኝም። ዝም ብለሽ ሌላ ነገር እንጂ ምንድነው ለኛ ምን ይሄ አረብ ማሙል ሙቼ ነው ሳልሞት ነው በላ መድኃኒዓለም አንቺ ሌላ ነገር አምጨረበና ሲበላ አረ መከራዬ ዶሮ አለ አይደለም ኖርማል ዶሮ አይኛ ያበለ አረ ኮንሰርት ደህና ነገር ለምን ነው ጥፍር ይገለጥ ጥፍሩን ይወርታል። አረ ጥፍራማ መድኃኒዓለም ሰው ከፍሎ ጥፍር እንዴት ይላል? አሁን እኛ ምን ብለው የለም ጊንጥ ብላ አንቺ ትበያለሽ ጊንጥ ትበያለሽ በስመ አብ ተስከ አረ ሙቼ ነው ሳልሞት ነው ያገሬን መዱ መድኃኒዓለም አረ በስመ አብ እናቴ ያላየሽ ጉድ ደሞ በየበየ ጊንጥ አቤት ማደሪያ ጥቼ ደሞ ጭራሽ እንደው አዚህ መጥቼ መድኃኒዓለም አንተ የሚገርም እኮ ምንድነው ደሞ እሺ ፓስታ ናት አረ በስመ አብ ትላት ማለት ምንድነው? ትሎች ዘልያ ገዝቼ ስል ገዝቼ ልበላም። ይሄ ባብለብለ ምን ሚስትሩ ነገር በጣም መድኃኒዓለም እንደ ደህና ነገር እንደፍተር እዚህ ትመጫለሽ ማርያም እንደው ትንሽ እንኳን አይደብራችሁ? እስቲ መርጠሽ እንኳን የሆነ ነገር እንኳን ሰው መጥቶ ቢበላ ምናምን ብለሽ እንኳን ማሰብ እኔ ነገሩ ይቀርብ ስፔሻል ምግቦች ነው ሳማን ለማቻው መስል የተረስቀም አለ። አረ ማየት ስለደ አንተ ምንድነው የሚሉኝ እነሱች ለኛ ለክርስቲያን የሚሆን ምግብ የለም። ለክርስቲያን ለሰው ልጅ የሚሆን ነው እንጂ ለክርስቲያን አይን ክርስቲያን ሰው ነው እንጂ እንደ ሰው እንዴት ይበላል? ትላት ብለሽ እንደ በብር አውጥቼ በተልሽ እንኳን ተቀበኝ ነው መድኃኒዓለም ደግሞ እንደ ደህና ነገር ደግሞ ተከራይታችሁ ሰሩ መድኃኒዓለም 3950 ብር ለተለይ እባብ እኔ 3500 ልበል አራኔ ለማይናገረው ነው ይቀጥል እኔ ነኝ ችግር ያለብኝ እንደ ደህና ነገር እንደዚህ 3000 ምናምን እባብ አውጥቼ እኔ ማርያምን አረ በመድኃኒዓለም ወሰዱኝ። አረ ሉጣ እኔ በቃ ሳሚ ጋር ሌላ ሬስቶራንት ውጪ እኔ መሰለ ትሬስ ጋር ያለ እዛ ይውሻ ያሳማ ምናምን ታዲያ እታች ማዶ ጋራ እንቁላል ይሸጣል። አረ በጦር ኃይሎች ቂጧ ምን ያክላል አሉ እንዴ። ዘበርድ ፍላይ ኦን ዘ ስካይ ዩር አክሽን ኢዝ ዋይ አሉ እንዴ። ሸምበቆ ቢረዝም አይነካም ሰማይ በስተርጅናም ቀበጥ ያደርግሻል ወይ እንደማለት ነው። እንዳንቺ አይነቱ እኮ ነው እንዴ። ምን ነው አንቺ አስተሳሰብሽ እንደ ዳሌሽ ቦርቀቅ ሰፋ ቢል ምን አለበት? ምን ትሆኛለሽ? እንዴት ሰው በ39 አመቱ ለጋብቻ ተጠይቆ ላስብበት ይላል እንዴ? ጭራሽ ትግደረደራለሽ እንዴ ጠፈፍ ብለሽ ደፋር ዴ ስቶፒድ ፋጉሎ ኔቨር ማይንድ ጎዶሎ አሉ። እንዳንቺ አይነት እኮ ነው ቆዳሽ ሰፍሸብ ሲል አስተዋይ መስለሽ በኋላ ታጫለሽ ቡና የሚያጣጣሽ እንደማለት ነው። አንቺ ብስባሽ ታይ እንጂ ለማን ፕሮሚስ የገባውላት በ42 አመቴ እንዳገባ ነው። በ42 አመትሽ እሺ አንቺን ልጃገረድ ነው ውስጥ ለውስጥ ጠፈፍ ያለ መንገድ ነው ምንለው? እሺ ምንድነው እንዴ? እኔ እኮ ጎምርተሽ ላገባሽ አልፈልግም። ሴትዮ ዝጊልኝ ስልኩን ይዝጋሽ። ምን ትላለች እቺ? ሰላም ነው እኔ እኮ ይቅርታ ረበሽኩሽ አይደል? እርግጠኛ ነኝ ዩር ኤጅ ኢዝ 22 23 እንተዋወቅ። አማዬ ለተውቡ እኮ ነው